يا بكر فكر عالمي يا لجنة المي يا انت عين السو نبر متأبك او نوري بتأبعين بوبت نقر تعدلوال شوفي شو اوتي بورصة شنو ምንድነው ከሪዋ ጋር ነው እንደምንማረው አቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣ ምን አይነት ሌባ ነሽ አንቺ ልክስክስ ቆሻሻ ትሪጂ ቆይ ምን አተረፍኩኝ ዝም በይ ታወራለሽ እንዴ ደግሞ እጅ ከፍንጅ እኮ ከቦርሳሽ ነው ያወጣሁት ሌባ ዝም ቆሻሻ ታወራለሽ እንዴ ደግሞ ማውራታችን ማንቺ እንደዚህ አይነት ቆሻሻ ሌባ ተማሪ እዚህ ክላስ ውስጥ አስፈልግ ሌባ ተነሽ ዝም በይ ተነሽ አፋልሽ ደግሞ ሌባ ድሮ ውሸታ ነው ውሸታ ሲጂጂ የሌባ ተማሪ ቦታ የለው መጨረሻ ማስጠንቀቂያ ብዬ ነግሬሽ ነበር አይደል ቆሻሻ ውጪ እንደሌላው ያለኝ ጉልበት ስሙኝማ ጋይስ ክላሳችን በዚህ ልክ ሲሰደብ ሰምቼ አላውቅም ማንንም ከየትም እየተለቃቀመ እያመጣ ደግሞ ክላሳችን ላይ መፈንጫት አይችልም አይደል ደግሞ ማናት እቺ እንደኔ ቦ ስሟ ማን ነበር እንደ አቢጊያ አይነት ተማሪዎችን የኛ ትምህርት ቤት ምህረት ሊያደርግለት አይችልም ኦኬ ደግሞ ማለት ነው እንደሷ አይነት ተማሪዎች በመካከላችን ካላችሁ ለቅመን ነው የምናባርራችሁ ምህረት አይኖረንም ለአሁን ግን ሪላክስ ኦኬ አቺ ሌባ አቺ ማነሽ ሌባ አንቺ ነው ያወራሽ ያለው ማን ያስገባሽ ምን አገባሽ አንቺ አይመለከትሽም ሷፋ ላታር ሷታውራ ለነገሩ የሌባ ጓደኛ ያው ሌባ ይሄን አንቺ ነሽ ሌባ ማን እንደሆነ አላወቅሽኝ መሰለኝ ምን አጥቼ ነው የምሰርቀው አንዳንድ ምናምን ትይደሃዎች ስረቁ አንቺስ ነው ያሰጋኝ ማን ያስገባሽ አታወሪም እንዴ ምን አገባሽ አንቺ አይመለከትሽም ለምን አትመለከትሽው ቤቴን መግባባት ካቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሌባ ድሮ ውሸታ ሌባ ድሮ ውሸታ ግልጽ አይደሉ የኔ ዝበት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው እሺ እንደምን ዋላችሁ ተማሪዎች አንቺ ነው መሰለኝ እኔ የምለው በዚህ ሁኔታ ነው የምንማረው ማለትማ ከሌባ ጋር ሌባ ማለት መቼም ሁሉም ነው ሌባውን እጅ ከፍንጅ ያዘው እኛ ደግሞ ዕውቀትን ልንማር እንጂ ሌብነት ልንማር የመጣን አይመስለኝም አንቺ ስርዓት አለ ካሁን በኋላ ሌባ ብለሽም ሆነ ሌባ ብለሽ ስትሳደቢ እንዳልሰማሽ ይሄን ስርዓት አልበኝነትሽን እዛው ይቅርታ እኔ ግን በዚህ መንገድ መማር አልፈልግም እንደዛ ካልሽ መውጣት ትችያለሽ ይኸውልህ
አንተ ውጭ ስላልከኝ ሳይሆን እኔ ስለፈለኩ ነው። እሺ የምወጣው ይቻላል። እሺ ሌሎቻችን ወደ ትምህርት እንሄዳለን። ስሚ ነው ይሄን ሰው ግን ልክ ማስያዝ አለብሽ አንስሽ። ግድ ነው አዲስ ስለሆነ ነው እንጂ እስካሁንም እንዲህ ሲናገረኝ ዝም አልለውም ነበር። እውነትሽን ማንነትሽን ያወቀ አይመስለኝም። ስለዚህ በደንብ አድርገሽ ልክ ማስገባት አለብሽ። ግድ ነው። ማንም አስተማሪ እንደዚህ ደፍሮኝ አያውቅም። አዎ ስንት አስተማሪ እንዳላንበረከክሽ። አሁን ይሄ ለነገሩ አዲስ ስለሆነ ግን ደግሞ አዲስ ስለሆነ ብዬ ነገሮችን ችላ ማለትና በተማሪዎች ፊት መዋረድ አልፈልግም። አዎ እኔም እኮ የምልሽ እሱ ነው። ስለዚህ በተማሪ ፊት እንዳዋረደ በተማሪ ፊት ይቅርታ አስጠይቀዋለሁ። እንዳፈሪሽ አይደለም እኔን አንቺን እንዲፈራሽ ነው የማደርገው። እኮራብሻለሁ። ተማመኝብኝ። ደህና ነሽ? ደህና ነኝ። እንዴት ነህ? አሉ ክላስ አሪፍ ነው? ጥሩ። የትና አሳይመንት? አሳይመንቱ አሪፍ አይከብድም። ቀላል ነው? እንደ በፊቱ እኮ ትምህርትም ላይ አሁን ጥሩኛል አይደለ? ምን አለ አዲስ ነገር ታዲያ? ምንም የለም። እንዴት ብዬ እንደምነግርሽ አላውቅም። ምን ፈተና ውጤት ምናምን ጥሩ አይደለም? አረ እንደዚህ ዝቅተኛ እንደዚህ ምንድን ነው ታዲያ? አንዴ የምነግርሽ ጉዳይ ነበር፣ ግን ከነገርኩሽ በኋላ እንዳትርቂ። አራርቀኝ። ምንድን ነው ፈጠረ? እንዴት ብዬ በምን ቋንቋ ላስረዳህ እንደምችል ነው ያልገባኝ። አይመለከትሽም። ቆይ ክብርህን ማወቅ ይሄን ያህል ከባድ ሆኖ ነው? ይኸውልህ የእናንተን ተራ ወሬ ለመስማት ወይም ደግሞ እቺን ተራ ለማየት አይደለም የመጣው። አንቺ እንዴት ነው የምትናገሪው? ስሚኝ አንቺ፣ ይሄ ሰዓት በዚህ መንገድ እንዲመለስልኝ አልፈልግም። ተማሪ ፊት ይቅርታ ጠይቀሽ እንድትሰጪ ነው የምፈልገው። አንተኛው ደግሞ ከማንም ተራና ደሃ ጋር ጊዜን ከምታባክል በዙሪያ ያሉትን የሚጠቅሙ ሰዎች ብታስተውል ይሻላል። ኦኬ ቻው። ምንድነው? ምን አድርጊ ነው የምትልሽ? የምንስ ይቅርታ? ምንም ማለት ነው በራሴ ጥፋት። ምንድነው? ንገሪኝ። በቃ እንዳጋጣሚ የሷ ሰዓት እኔ ቦርሳ ውስጥ ተገኘች። ከዛ በኋላ ሁሉም ተማሪዎች በነሳብኝ። እሱን ነው በቃ ይቅርታ ጠይቀሽ ስጪኝ። ቆይ ለምን በተማሪዎች ፊት ይቅርታ እንድጠይቃት ለምን ፈለገች? ችግር የለውም በቃ እኔ በማንም ፊት ይቅርታ አይደለ ሌላ ነገር አላለችኝ። ምን ችግር አለው? በቃ ጠይቃታለሁ። ሲጀመር እሷ ያላለችው ነገር ካልሆነ እኮ እኔ እዚህ ትምህርት ቤት ውስጥ የመቆየት እድሌ በጣም ትንሽ ነው። ስለዚህ ችግር የለም። ማለት ስለምንድን ነው የምታወሪው? እሷ ማን ስለሆነሽ ነው አንቺ እዚህ ትምህርት ቤት ስለመቆየትና ስላለመቆየትሽ የምትወስነው? እኔ እኮ እናንተ ትምህርት ቤት የተማርኩት ማለት የተማርኩኝ ያሉት በስኮላር ነው እንጂ አቅም ኖሮኝ አይደለም። ስለዚህ በቃ አላውቅም። የእሱ አባት ደግሞ እዚህ ትምህርት ቤት ጋር ሼር አለው ምናምን መሰለኝ አላውቅም። እና እሷ ያለችው ሁሉ መሆን አለበት፣ የምትለኝ ሁሉ ማድረግ አለብኝ። ካልሆነ ግን ታባርረኛለች። ይህን እድል ደግሞ ማጣት አልፈልግም። ትሰምኛለሽ? ቅንጣት ታክል እንድፈራት አልፈልግም። እሷ ማን ስለሆነሽ ነው? በቃ ማንም ትሆን ያለችኝን ማድረግ ነው ያለብኝ። ምክንያቱም እዚህ ትምህርት መጨረስ ፈልጋለሁ ቢያንስ
ለዚህ ነው እንደዚህ ወይስ ትሰምኛለሽ? ቅንጣት ታክል እንድፈራት አልፈልግም። ብዙ ነው ዝም ያልኩት እንዳይከፋ የተከፋሁኝ አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁኝ አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት። እሺ ቲቸር መላኩ ወይ ሜሪ ቆይ ይሄን ምናምን አዲስ የገባ አስተማሪ ማስቆም አቃታችሁ ማለት ማን ነው? ብሩክ ምን አጠፋ? ምንም አያጠፋው ነገር አለ። ለተስፋዬም ነግሬው ነበረ ግን ምንም መፍትሄ ሊሰጠኝ አልቻለም። ምንድነው? ምን ሊሆን ነው የሚለው? ችግር አለበት? ምንም አይለው ነገር አለ። ስራውን ይፈልግ አይመስለኝም። በጣም ደግሞ ታብሽዋል። ከአንቺ ጋር በተያያዘ ያጠፋው ነገር ካለ ንገሪኝና አስተካክላለሁ። ችግር የለም። እኔ ከምነግረው ተስፋዬ ቢነግረኝ ይሻላል። ያው አንድ ስለሆናችሁ። እሺ ችግር የለም። ይኸውልህ ለዛች ምናምን ትሄድህ ሌባ ብሎ በተማሪ ፊት እንደተናገረኝ በተማሪ ፊት ይቅርታ እንድጠይቀኝ ይፈልጋል። አንቺን ነው ለሌላ ተማሪ ብሎ የሚናገርሽ? ስተትርበትበት። ስለዚህ ከስራው እንዲቆጠብ መናገር አለባችሁ በደንብ። እሺ አይ እንትን በደንብ አስጠነቅቀዋለሁ። ግልጽ እንዲህ አይነት ቀልድ እንደሌለ ነግረዋለሁ። ግቢ ውስጥ ማክበር ያለበትን ማለፍ የሌለበትን መስመሮች ምናምን አስምሬ እያንዳንዱን አሳየዋለሁ። ከእናንተ በላይ እኔ እንድከበር አረክ ምን ይሄ እኮ ግልጽ እኮ ነው። ምንም ሁላችንም የምናውቀው እኮ ነው አይደል? አደባባይ ሚስጥር ነው። አዎ አንተ ደግሞ የሚያስከብር ምንድነው? ወይ ሜሪ አንቺን ተናግሮ ምንም እንትን የሚለው ነገር አይኖርም። ስጋት እንዳይገባሽ። አይ እንደ ይፈልጋል እና ምን አዲስ ነገር አለ? ምንም አዲስ ነገር የለም። ምንም የለም። ግን ያው ትንሽ ግን አለ። ትንሽ ምን? እቺ ሜሮን ምን? ቅድም መታ ነበርና ሰዓቱን ይቅርታ ጠይቀሽኝ እንድትሰጪኝ ነው የምፈልገው አለችኝ። ከዛም በተማሪዎቹ ፊት ቆሜ እሷ ማን ናት እንዴ? አምጪው ለብሳቱን። አሁን አልያዝኩትም፣ አስቀምጫለሁ። የጃትን ጫሌ ነው መረውራት። ለምን እንዴ? ለምን አይሆንም? ምን ማለት ነው አይሆንም? አይሆንም ማለት እንዴ? ይቅርታ አይደል ጠይቂኝ መስጭኝ አለችኝ። ችግር የለም ጠይቄ መስጠት እኮ ነው። ምን የሚከብድ ነገር አለው? ታውቂያለሽ ደግሞ ወይ አንቺ ለምን የምትለማመጫት እንዴ? ጭራሽ ይቅርታ ጠይቀሻት ነው የምትሰጫት? አዎ ምን ችግር አለው? ይቅርታ ጠይቂኝ ያለችኝ። በጣም ያበዛችሁ ነው። አንቺ ነሽ እኮ ልጅቷ ፊት እየሰጠሻት በጣም ነው ያጨማለቅሻት። ታውቁሻል? አይደለም እኮ ታዲያ እኔ እኮ እሱ ያለችውን ነገር ካላደረኩኝ እኮ እዚህ ትምህርት ቤት መቆየት አልችልም። ለዛ ብዬ እኮ ነው። ለምን ነው ማርማትቺው? ሲጀምር እሷ ማን ስለሆነች ነው እንድትማሪ እንዳትማሪ የምትወሰንልሽ? ማናት እሷ? ማን ስለሆነች ነው እዚህ ግቢ እንድትቆይ እንዳትቆይ የምትወሰንልሽ? እንጂ ደግሞ ታውቂያለሽ ለምን አዲስ ትሆኛለሽ? ታውቂያለሽ ምን ነገር ጠይቃኝ እምቢ ባልኳ ቁጥር ለእኔ ለማስፈራራት የማታደርገው ጥረት ነው። ታስፈራራኛለች እኮ እሺ እና እኔ ምን ላድርግ? ተባረሪያ ወላ ትምህርት ቤት ፈልገሽ ትማሪያለሽ። በቃ እንዴ እና ሁሌ እየተለማመድሽ ልትማሪ ነው? እኔ እኮ ለእኔ አይደለም እኔ እኮ ለእናቴ ብዬ ነው። እሷ እኮ እኔ እዚህ ትምህርት ቤት እንደገባ ያላደረገችው ጥረት የለም እና ልፋቷን እንደዚሁ ላስቀርባት እና ሁሌ እየተዋረሽ ሁሌ እየናቀችሽ ሁሌ በተማሪ ፊት እየሰደበችሽ መማር ነው ፈልገሽ? ችግር የለም ትስደበኝ። የምርሽ ነው? በቃ በማርያም ግን ምንም እንዳትያት እሺ? ይቅርታ ልጠይቅኛለች ምን ችግር አለ እንዴ? ቀልድ ይቅርታ ጭራሽ በተማሪ ፊት ይቅርታ ልጠይቂያት? ለኔ ስትይ በቃ በማርያም ለኔ
እንደሌላው የለኝ ጉልበት አንተን መውደድ ብቻ ነው የምችልበት አለው ይቅርታ ንገረኝ የኔ ዓለም እስከማውቀው ድረስ ያጠፋሁት የለም። ብሩኬ እንዴት ነህ? ሰላም ነው አይደል? አለን ሜሮንን አስወጣት መሰለኝ። አይ እኔ አይደለም ያስወጣት ራሷ አስወጣት አይደል? አንተ እኮ ሜሮን ከክፍል ስለወጣ ካለች እንኳን ተለማምጠህ ለምን ብለህ ወይ ማስቀመጥ አለብህ ወይ ደግሞ ፍላጎቷን አሟልተህ ማስወጣት ነው ያለብህ እንጂ አመናጨካት። ይሄን ማድረግ ልክ አይደለም በእውነት። ለምን ሲባል ለምንድን ነው እንደዚህ ማለት? አዎ አንተ ምንድን ነው መሰለህ አንተ እዚህ ግቢ አዲስ ስለሆንክ ነው። አሰራሩ እንደዛ ነው የሚሰራው። በዚህኛው መንገድ ነው የሚሰራው። ሜሪን በጣም እንክብካቤ የሚያስፈልጋት ተማሪያችን ነች። ልዩ ትኩረት የምንሰጣት ተማሪያችን ነች። ይሄን ማወቅ አለብን። አሁን የተደገፍነው ራሱ ሜሪ ላይ እንደሆነ አስበው። የሜሪ ነው ሁሉ ያለው ነገር እዚህ ግቢ ላይ ብዙ ነገር የሜሪ ነው። ስለዚህ ሜሮንን በፍጹም ማስቀየም የለብህም። እቺን ነገር አስተካክል። አይ ያም ሆነ ይሄ እንግዲህ ወላጅ ካላመጣች ድረስ አትገባም። ማን ነው ወላጅ የሚያመጣው? እሷ ወላጅ አምጣ ያጠፋችው ጥፋት ከወላጅ ጋር ተነጋግረን እያንዳንዱ ነገር አውርተን ከወላጅ ጋር እሱ የሚወስን ይሆናል። ስለ ወላጆቿ ታውቃለህ? ምንም ምን አይመለከትም። ቀልደኛ ገበሬ ገደለው በሬ የሚባለው ምን ያንተ ነው። ስለ ወላጆቿ ታውቃለህ? ሜሮን እኮ ማለት እኮ የዚህ ትምህርት ቤት ባለቤት እኮ ነች። ስለሱ አይመለከተኝም። እኔ ምን ሆነ ምን እኔ በራሴ የምተማመን መምህር ነው። ስለ ወላጆቿ ስለ ምኖቿ ምንም የሚመለከተኝ ነገር የለም። ብሩኬ ይኸውልህ ተረጋጋና አንተ አሁን ስሜታዊ የሆነ የምትናገረውን ነገር ተወው። አዲስ ስለሆንክ ነው ይሄን እያልከኝ ያለው። ሜሮንን መናገር በፍጹም የለብህም እያልኩ ነው። ወይ በጣም ላንተ ስራን ከፈለከው እዚህ ግቢ ውስጥ እየሰራን መቆየት ከፈለክ ሜሮንን ማክበር አለብህ። ሜሮን የምትከበር ተማሪያችን ነች። ሌላው ወላጅም ለምትለው ነገር ወላጆቿ ማለት ነው በዚህ ሳምንት ዱባይ፣ በዚህ ሳምንት ዩሮፕ፣ በዚህ ሳምንት እንትን እያሉ የሚኖሩ ሰዎች ናቸው። እንደዚህ ከአንተ ጋር ቁጭ ብለው ቆመው ምናምን ስለ ሜሮን የሚያወሩበት ጊዜ የላቸውም። አንተም ቢያባርሩ ይቀላቸዋል። ይሄን ልብ በል አስተውል። ለማንኛውም እንግዲህ እኔ ላለው ነገር አይመለከተኝም። ሆኖም ግን ወላጅ እስካላመጣች ድረስ ቤተሰቦቿን እስካላናገርኩ ድረስ በእኔ ብሬድ ገብታ አትማርም። በእኔ ብሬድ አትገባም። አንተ ተረጋጋ እንጂ ብሮ። ይሄ እንግዲህ እኔ ውሳኔ ነው። የሚቀለውን እየነገርኩ እኮ ነው። አንተ በእሷ ፔሪድ ባትገባ ይቀላል እሷ ከማትገባ። ገብቶሃል አይደል? ቦታህን ወቅ። አስተማሪ ነህ፣ ቅጥረኛ ተቀጥረህ ታስተምራለህ፣ ትሄዳለህ፣ አለቀ። ከዛ የዘለለ ነገር የለህም። አንተም ደግሞ ስራህን የምትፈልገው ከሆነ ልብ ብለህ ሰማኝ፣ አርፈህ ዝም ብለህ አስተምር። እሷን እየተለማመጥክ አለቀ። ይኸውልህ ስራዬን እኔ ነኝ የማውቀው። ስራዬን እንዴት መስራት እንዳለብኝ እኔ በአግባቡ የማውቅ ሰው ነኝ። ስለዚህ ያንተ ምክርም አያስፈልገኝም። ስለዚህ ይኸውልህ እኔ ነግሬሃለሁ ደጋግሜ፣ ወላጅ እስካላመጣች ድረስ በእኔ ክፍለ ጊዜ ገብታ መማር አትችልም። ያም ሆነ ወላጆቻቸውን ማግኘት እፈልጋለሁ፣ ማውራት እፈልጋለሁ። ስለኔ መማር ስለኔ ምንም ነገር አንተን ምንም የሚመለከትህም አይመስለኝም። ለምሳሌ እኔም ስራዬን ነው እየሰራን ያለ ነው አይደል? አዎ። ስለዚህ በቃ እመነኝ ብሩክ፣ እመነኝ። እዚህ ትምህርት ቤት ብዙ አቆም ባህሪ ልክ አይደለም። የስነ ምግባር ጉድለት አለ በእውነት። እዚህ ትምህርት ቤት ብዙ አቆም። እዚህ ትምህርት ቤት መቆየት ከፈለክ አሁንም ለሶስተኛና ለአራተኛ ጊዜ ደግሜ እነግርሃለሁ፣ ከሜሮን ጋር ያለህን ነገር አስተካክል። ልጅቷን ተለማምጣ አስተምር። እኛ ወደን አይደለም የምንለማመጠው። ካልሰማኝ እንግዲህ መብት ነው። ይጨርሻል። ወቁል አይ ለማንኛውም ወላጅ ካላመጣች ድረስ ምትገባ አይመስልም። ትመጣለች፣ ጠብቅ። ሞኝ ድርቅ ይላል እንዴ? ይገባ ለራስ ነው። ሜሪ ይቅርታ፣ እሺ ሰዓትሽን የሰረኩብሽ። ማብራራት እኮ አይጠበቅብሽም። አየናል። እሺ
አይ ይቅርታ ልጠይቅሽ ነው በቃ ሁለተኛ አይለምደኝም። እሺ ግን ድህነት የሚባለው በጣም የሚያስጠላው ነገር እያለብሽ ተጨማሪ ሌብነት አይከብድም? የእውነት ብትጠይቂኝ እኮ ሰጥሽ ነበር። ያው ያን ያህልም ክፉ አይደለም አይደል? ስንት ነው ፈልጊው? አይ ይቅርታ በቃ እሺ ይቅርታ ልጠይቅሽ ነው የመጣሁት ሁለተኛ አይለምደኝም። እባክሽ አትሽኮርበኛ። ምንም ማለት አይ ቆሻን ቆያ ከገዛሁትና በጣም ስላለች ልጥለው ነበር። ስለወደድሽ ልስጥሽ። አመሰግናለሁ። አልፈልግም። አራት ሽኮርበኛ ያው አንቺ መስጠት ከመጣል ስለወደድሽ ማለት ነው። ጭራሽ ይቅርታ ትጠይቃለሽ? ምን ችግር አለው? እንዳልባረር ምን ያመጻድቅሻል? እንዴ የድሃ ምንድን ነው የሚሉ ድሃ ሲደረደር እንዴት ነው የሚያስጠላው? እንዴ ስታረግሽ ስታመነጫጭቅሽ ያንዋክሽ ችግር የለውም። አንቺ ነው ታስደብሪና ምን ችግር አለው? ይቅርታ ማድረግ ታላቅነት በቃ የፈለገችው ነገር ትበል። ለምን እንደዛ ትያለሽ? ችግር የለውም። ታውቂያለሽ እናቴን ማስከፋት አልፈልግም። እንግዲህ እስከምትሆን ችግር የለውም። ይሁን አይሆን መጠባለት አንቺ ነሽ ደግሞ ፊት የምትሰጫት እሺ ይቅርታ ምን ቢመስልሽ ምን ታደርጊያለሽ? መሰለኝ በጣም እኮ እንደዚህ ነው የተባልኩት ሲጀመር። ሰላም ናችሁ? ሄኖኬ እንዴት ናችሁ? እንዴት ነህ? አለ አብረን መሄድ እንችላለን? ኧረ ደርሰናል። ችግር የለውም ተመለስ። አይ ወደዛው ነኝ እኔ። እውነት ችግር የለውም ተመለስ። እንዴ እንደው በዛው ትሸኛናለህ? ደርሰናል እኮ ይኸው እዚህ ጋር። ኧረ አትደርደሪ እንዴ! አሁን እኛን አልፎ እዛ ምን አባቱ ይሰራል? እኔም እኮ እሱ ነው ያገባኝ። ተውት በቃ። ያምሻል እንደ አንቺ ምን አገባሽ? በማያገባሽ ነገር ዝም ብለሽ ተደብቀሽ። አሁን እኔ ለማስቀናት ነው እንጂ ሳስፈ ምን አለው እሱ የሚያከብር ነገር እኮ። እውነት ተመለስ። ሄኖኬ ወደኛ ሰፈር ነው እንደረካ? አረ አጎቴ እኮ እዛ ሰፈር ነው። አጎቴ ጋር ነው ያ። ከቆምንበት ቦታ ቆሜ አንተን አስባለሁ። ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ። ምንድነው ሀሳቦች? የሾኛ ናቸው እኮ ነው። አንመለስም እንዴ? አንቺ ልጅ ግን ጤነኛ አይደለሽም እንዴ? አንቺ ራስሽ ጤነኛ አይደለሽም እንዴ? ይሄንሳ ችግር አለብሽ? እንደዚህ አልፎ አልፎ እኮ ብትጠሩ እሸኛችኋለሁ። ደግሞ ሁሉ ጊዜ አጎቴ ጋር ስለሚሄድ ጋንበት ቁጭ ብዬ እተክዛለሁ። ጨዋታና ሳርክን አስታውሺ እህላለሁ። ተክዛለሁ፣ አስባለሁ። ከቆምንበት ቦታ በቃ ደርሰናል። ወዴት ነሽ? ወደዛ አድርሻችሁ ልመለስ። ኧረ ችግር የለውም ደርሰናል። እውነት እዚህ ጋር እኮ ነው ቤታችን። በቃ ቻው። እሺ ቻው በቃ። እሺ ለልና
በቃ ሌላም ቀን ንገረኝ እሺ እሸኛቸዋለሁ እሺ ተሸኘናል ሁሌ ወደዚህ ስለሆንኩኝ እሺ ቻው ከቆምንበት ቦታ ቆሜ አንተን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጨዋታና ሳቅን አስታውሺ እህላለሁ ተክዛለሁ አስባለሁ ከባድ ነገር አነሳሽ እንዴ? ኧረ አላነሳሁም። እሺ ልሽልሽ። ምንድን ነው እሱ? ምን አድርገሽ ነው? ቆይ ማየ። እሺ በቃ አረፍ በይ ተኝ። በቃ እሺ። ዛሬ በጊዜ መጣችሁ። እግርሽን ልሽልሽ እንዴ? ኧረ ችግር የለም። እሺ ወዴት ነው የምትነሺው? እዛች ውስጥ ትንሽ እሺ እንበላለን። እሺ እንበላለን። ተኝ። እሺ ወዴት ነው የምትነሺው? እማዬ ምን እየሆንሽ ነው? እሺ ደግሞ አሁን ትላንት እመጣለሁ ብያቸው ቀርቻለሁ። ዛሬ ደግሞ ከቀረን ሌላ ጊዜ ያሰሩኝ አሳጥሙ እኮ በቃ እኔ እሄዳለሁ። ምን አጥባለሁ ታዲያ? እማዬ ደግሞ ተኝ። እማዬ በእናትሽ በእናትሽ አይቻልም። እሺ በእኛማ ልጅ ስሚኝ፣ ሌላ ጊዜ ያሳጥሙ። አይ አይሆንም እኮ እኔ እሄዳለሁ። እኔ እናጥባለን። እናንተ ብታጠኑ ይሻላችሁ እኮ እናጠናለን እኮ አይቻልም እንጂ ለምንድን ነው በእናትሽ እማዬ እሺ በእኛ ተኝ። በቃ ተኝ እንዴ ኧረ ይደብራል እባክህ። ግን ለማንኛውም ስሙኝ፣ እኔ የምነግራችሁ ነገር አለ። አታምኑም ነው ብላችሁ የምር አታምኑም። ትናንትና ማለት ነው እኛ ጋር ልብስ አጣቢያችን ቀርታ የልብስ አጣቢዋ ልጅ ነኝ ብላ ማን ብትመጣ ጥሩ ነው? ማን መጣ? ለወሬ ሰፍ ትላላችሁ እንዴ? ተረጋጉ። ዛሬ ልነግሪና እንዴ ብር ሰፍራሽ እኮ ገምቱ። እሺ ገምቱ፣ የምር ገምቱ። እንዴት ነው የምንገምተው? እኛ እናንተ ቤት የሚመጡትን ልብስ አጣቢዎች እንዴት ማወቅ እንችላለን? አታውቁም? አናውቅም ነው። አቦ ንገሪኝ በላ። አዎ ንገሪኝ። አቢጊያ ከጓደኞቿ ጋር ትመጣስ? እስኪ ንገሪኝ። አቢጊያ ክላሳችን ቤት ነች። አታረገው። እንዴት ነው አታረገው? የምርሽን ነው ልጅ ለካ ያቺ ወድ አይደለም የደሃ ልጅ ምናምን የምትለው የልብስ አጣቢ ልጅ ናት። ኧረ ምን ይገርማል። እንዴት ነው ካለ ከኛ ጋር መማር የምችለው? እየሰራች ነው። አንተ ደግሞ ይገርማል። ከማዘሩ ጋር የምትሰራው ማለት ነው? እያጠበች እንጂ ምናምን ነገር እያጠበች ነው የምትሰራው። እዚህ የምትማረው የምትቸክለው ካዲያ ወዳ ነው እዚህ የምትቸክለው። እንደኛ መሰለችሽ እንዴ? ለዛ ነው እንደዛ ስትሆን ነበር ያቺ ልጅ። ለካ የደሃ ልጅ ናት። ጀመር ክላሱ ማንም ይወዳታል። ማንም እኮ ይወዳት፣ ማንም አይቀርባትም። ከዛችኛው ከጓደኞቿ ታውቋት ነው። ለዛ ነው የልብስ አጣቢ ስለሚያውቋት ይሆናል። እባክሽ ዘን በቃ ግርም ምን ያለኝ ብታይ ግርም። አንቺ አይቺሽ እንዴት ነው ማታኛ እፍረን ያለችው? ግን እኮ ያው በጎን በኩል ታሰብ የሚያሳፍር ነገር የለም። አዎ ስራ ነው እሱማ። ግን ይሆናል ይደብራል። አስቢው ልብስ እያጠበሽ ነው ከኛ ጋር መተምተም። ለካ ያቺ ወድ አይደለም የደሃ ልጅ ይያል ልብስ አጣቢ። ኧረ በቃ ፍታ በእናትህ በቃ። ኧረ በእኛ ቦታ ቢሆን ዛሬ ፍቱ በቃ። ለማንኛውም ግን ኧረ ይመቻት የምር እንደዚህ ከቆምንበት ቦታ ቆሜ አንተን አትምንድን ነው አይበቃም? ምን አንሄድም? ሻወር ልገባ ነው። ዛሬ ማመጣም ማለት ኧረ አንተ ልጅ ግን በእናትህ ኧረ እዚች ደሃ ላይ ሙጭጫት በል እንደ መሽገር ጥብቃት በልባት። ይኸውልህ ያችን የመሰለች ልጅ ሜሪዬ የለመነች ከዚች ጋር ከውስጣዊ ውበት በላይ ውጫዊ ውበት ስለሚታይ አልፈርድም። ምን ያደርጋል? ኧረ አንተ ዝም በል በእናትህ
ይኸውልህ አንተ ድህነትን አታውቀውም። እድሜ ልኬን ከዚች ጋር ልታክለው። ይኸውልህ ሜሪዬን ያት እስቲ ዳግም የማይወዳደሩ ሰዎች ነው ያወዳደርክ ያለው። በምንድን ነው እውነትን ነው አይገናኙም። ሲጀመር ይቻት እስቲ እንጂ ዳናታም በሚገናኙ ረፍ እንደውም ያወራ ድጋሚ ስለ እንደዚህ አይነት ነገር ብታወራ ጓደኝነታችን ይቋረጣል። ወይኔ ጓደኛ ያለ አንዴ ለማለት ምን ያላልኩት ነገር አለ? ይቺን ደሃ ተዋት ሜሪዬን የመሰለች ቆንጆ እያለ ከቁንጅና ቁንጅና ከገንዘብ ገንዘብ ያላትን ምን አርጊ ነው የምትላት ብዬ የነገርኩት እኮ ነው ብቅ ያልሽው። ቆይ ምንድን ነው እንዴ? እኔ ብሎ ወይ ለምን አንድ ነገር አታደርግም? ቆያች አቤት ጓደኛሽ ምን ይመለከታል? ይህ ጥሩ አጋጣሚ ነው ማለት ነው። ምን ይኸውልሽ አለች ጓደኛዬ ብቻዬን አልተመችሽኝም፣ እንዲሁም አትመችኝም ማለት ነው። አልመችክም? አዎ እሺ ለማንኛውም የምሰራው ስራ አለኝ። እኔ ካንተ ጋር ቆሜ የማወራበት ጊዜም የለኝም። ነይ እኔን ማንም ጥሎኝ አይዶ አቅምሽ አርፈሽ ቆይ ጨረስኩ ስልሽ ትሄጃለሽ። እሺ ስፈቅድልሽ ብቻ። እሺ እሺ እንዴት ነው የሚያረግሽ? ቶሎ በል አውራና ጨረስኩ በለኝ። ልሂድ በእናትህ ስራ አለብኝ። ስም አፈሪኝም ምን ለምን ነው ፈረክ? እኔ እኮ ትምህርት ቤት ውስጥ ማንም ይደነግጥልኝ ስለኔ አልሰማሽም ወይ? ጓደኛዬ ስለሚወድሽ ምናምን በእናትህ እኔ ስለአንተም ሆነ ስለ ጓደኛ ምንም የማውቀው ነገር የለም። የሚደነግጡልህ ደግሞ እዛ ሄደው ይደንግጡልህ። እኔ ለማንም ሳልደነግጥ የምፈራው ደግሞ አንድ አምላኬን ብቻ ነው። ታዲያ እንድፈሪ ማድረግ አለብኝ ማለት ነው። ሳስበው ቶሎ የምጨርስና በቃ የምትል አይመስለኝም። ስለዛ እኔ በጣም ብዙ ስራ አለብኝ። እሺ መልካም ቀን። ስለዚህ አሁን ልጨርስ ማለት ነው። ይኸውልሽ ዙሪና ቀጥ ብለሽ የሚልሽ መውጣት ይችላልሽ። ላንቺ ይሄንን ማውጣት አልነበረብኝም፣ ግን እያስገደድሽኝ ቀስ ብለሽ ወደ ባጃጁ ያበኩር ፍቅራ